እህት ወንድሞቼ እንዴት ናችሁልኝ? እኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። እኔ በጣም ማታውቁኝ ማለት ነው። ታዲያ ዛሬም እንግዲህ በሌላ ቪዲዮ መጥቻለሁ ማለት ነው። እንግዲህ ወደ እናንተ ቪዲዮዎች ሼር እያደረኩ እገኛለሁ። ቪዲዮ አይታችሁ መታችሁ አብራችሁ እየሰራችሁ ያላችሁት እንኳን ደስ አላችሁ። ሌሎቻችሁም ታዲያ Previously, I was into the government job, so I have decided this is the platform where I can work and where I can change my life. In 2010, I achieved the luxury car, and that was the most memorable incident in my life when Chairman Lee came to Kolkata, India, to deliver my car in front of 5,000 people. In every profession, if you have time, you don't have any money, and if you have money, you don't have any time. In Tian's business, where you will get both time and money, you have the money to enjoy the time and you have the time to enjoy the money. Better Tian's better life. በሽታ ተመያዙ መጀመሪያ እነዚህን ፕሮዳክቶች በመውሰድ በሽታዎችን እንከላከላለን። በሽታዎች እንዳይዙ ማለት ነው። በሽታ የሚጀምረው ከነጭ ስል ነው። ነጭ ስላችን ከተጎዳ በኋላ ነው ምን የምናደርገው? የምናመራው ወደ ሐኪም ቤት ማለት ነው። ከዛም በኋላ ምን ይታዘዝልናል? መርፌና ከኒና ማለት ነው። ታዲያ ለጨንጓራ ብላችሁ ወሰዳችሁት ለኩላሊት ይነካል። ለምን? ኬሚካል ስላለው ነው ያ መድኃኒት። የዚህ ካምፓኒ ፕሮዳክቶች ደግሞ መድኃኒቶች አይደሉም፣ አጋዥ ምግብ ናቸው፣ ተጨማሪ ምግብ ናቸው። ካሉባችሁ በሽታዎች በእርግጠኝነት የሚቀርፉላችሁ ናቸው። ብዙሃን ሰዎች ፕሮዳክቱን ተጠቅመው እያመሰገኑ ይገኛሉ። ከላይ ቪዲዮውን ሜንሽን አደርግላችኋለሁ ማለት ነው። ታዲያ ሌላ ደግሞ ሰርታችሁ ባላችሁበት ቦታ ሆናችሁ ስልካችሁን በመጠቀም ሰርታችሁ መለወጥ የምትችሉት የቢዝነስ እድል ነው። ቦታ አይገድብም፣ እድሜም አይገድብም። ትልቅ ትንሽ ሁሉም ሰው መስራት ይችላል። በአካልም በኦንላይንም መስራት የሚቻል ቢዝነስ ነው። ምንም አይነት ልምድን አይጠይቅም። የተማረም ያልተማረም ሰራተኛም ያልሆነ ሁሉም ሰው መስራት ይችላል። እዚህ ላይ ተቀጠራችሁ ወይ ቀጠራችሁ ሳይሆን ቢዝነስ ኦነር ሆናችሁ ነው የምትሰሩት። ታዲያ እዚህ ካምፓኒ ጋር ስትቀላቀሉ ፓኬጅ ገዝታችሁ ነው የምትቀላቀሉት። እነዛም ፓኬጆች ደግሞ ሙሉ መረጃ የምታገኙት በወሰብ ላይ ነው። ለመስራት ለመለወጥ ዝግጁ ለሆናችሁ አገርም ውስጥ ሆኑ ከአገርም ውጭ ሆኑ መስራት ትችላላችሁ። አሁን ተታይ ሌላ ቪዲዮዎችን ደግሞ ሼር አድርጋችኋለሁ። ቢዝነሱ በ224 ሀገራት ላይ ይሰራል። 50 ሚሊዮን አከፋፋይ አብረን እንሰራለን። የተመሰረተው በ1992 እንደ ፈረንጅ አቆጣጠር ሲሆን አሁን 34 አመቱ ነው። እነሆ ኦገስት ላይ እያከበረ ይገኛል ማለት ነው። ታዲያ ይሄ ካምፓኒ በ34 አመት ውስጥ 50 ሚሊዮን አከፋፋይ አብረን እንሰራለን። እናንተ እድሜያችሁ ስንት ነው? እሺ፣ በምን አይነት ስራ ላይ ተሰማርታችሁ እየሰራችሁ ነው? በምትሰሩት ስራ ላይ ምን ያህል ውጤታማ ናችሁ? ጥያቄው። ስለዚህ የጊዜና የገንዘብ ነፃነት ማግኘት ትፈልጋለህ ወንድሜ? ትፈልጋለሽ እህቴ? አዎ ነው መልሱ። እንግዳውስ እዚህ ቢዝነስ ላይ በመስራት እዚህ ላይ የትውልድ ጄኔሬሽን አውርሳችሁት የምትሉት የውርስ ቢዝነስ ነው። ታዲያ ላይ ባለው ወሰብ ቁጥር አናግሩኝ፣ ሙሉ መረጃ ታገኛላችሁ። ባላችሁበት ቦታ ብቻ ሆናችሁ ስልካችሁን ብቻ በመጠቀም መስራት የምትችሉት የቢዝነስ እድል ነው። ምንም አይነት ልምድ አይጠይቅም። ሌላ ስራ ለስራ ብትሉ ልምድ ይጠይቃል። የት ቦታ እንደተማራችሁ፣ የት ቦታ እንደሰራችሁ፣ ስንት አመት እንደሰራችሁ ልምድ ይጠይቃል። ለቀጥር ስራ እዚህ ላይ ተቀጥራችሁ ወይ ቀጥራችሁ አይደለም፣ ቢዝነስ ኦነር ሆናችሁ ነው የምትሰሩት። ላይ ባለው ወሰብ ቁጥር አናግሩኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ። አሁን ደግሞ ትላልቅ ሊደሮች እንግዲህ እንደ ዓለም አቀፍ ደረጃ ላይ 224 ሀገራት ላይ እንደሚሰራ መጠን ከምፓኒው አሁን ደግሞ በሀገረ ህንድ ላይ እንግዲህ ትላልቅ ቶፕ ማለት ነው የካምፓኒው ሌቭል ደረጃዎች አሉትና ሆረነኒ ዳይሬክተር የደረሱ አሉ። የ18 አመት ቆይታ ያላቸው፣ የ15 አመት ቆይታ ያላቸውን አስተዋውቃችኋለሁ። ታዲያ ከዚህ ካምፓኒ በመስራታቸው ምን አግኝተዋል? ምንስ አትርፈዋል? ምን ያህል ሰዎችን ለውጠዋል የሚለውን እናንተ ዛሬ በመጀመራችሁ ብዙሃን ሰዎችን አብረዋችሁ እንዲሰሩ ታደርጋላችሁ። ዛሬ የመጀመሪያ የማሳያቸው እንግዲህ በህንድ ሀገር ላይ ማለት ነው። እሱም የ18 አመት ቆይታ ያለው
ብዙ ቤቶችን ማሳካት የቻለ መኪናዎችን እንግዲህ 500 ሰዎች አብረውት የሚሰራ ለ500 ሰዎች መኪና እንዲሸለሙ ማድረግ የቻለ ታላቅ ሰው ነው። እንግዲህ እንመለከታለን። የ55 ዓመት እድሜ ባለጸጋ ነው። አብረን እንመለከታለን። መልካም ቆይታ። ለመስራት ፍቃደኛ ዝግጁ ለሆናቸው ላይ ባለው ሰብ ቁጥር አናግሩኝ። የትኛውም ቋንቋ ተናጋሪ ሁሉም ሰው መስራት ይችላል። የሚያግደው ሰው የለም። እዚህ ላይ ማንም ሰው መስራት ይችላል። ቋንቋ አልችልም የሚባል ነገር የለም። እችላለሁ እስካላችሁ ድረስ ትችላላችሁ። አልችልም ካላችሁ አትችሉም ማለት ነው። ላይ ባለው ሰብ ቁጥር አናግሩኝ። መልካም የስኬት ዘመን